እንዴት ናችሁ? ዛሬ በእርግዝና ወራት ላይ ቢፈጠሩ በጊዜ ሐኪም ማማከር የሚኖርብንን 5 ምልክቶች ነው። የመጀመሪያው የራስ ምታት ነው። ማንኛውም አይነት የራስ ምታት ሳይሆን በህመም ማስታገሻ ምንም አይነት ለውጥ የሌለው ከጊዜ ወደ ጊዜ እየጨመረ የሚሄድ አይነት የራስ ምታት ካለ፣ ሁለተኛ ደግሞ በአይን ላይ ወይም በእይታ ላይ ብዥታ አይነት ነገር የሚፈጠር ከሆነ፣ ሶስተኛው ልክ የጨጓራ አይነት ወይም ጨጓራን የሚመስል የማቃጠል አይነት ስሜት የሚሰማን ከሆነ፣ አራተኛ ደግሞ ሰውነት ላይ ያለ እብጠት እግር ላይ ሊሆን ይችላል፣ እጅ ላይ፣ ፊት ላይ የሚኖር እብጠት። በዚህ አጋጣሚ ወደ የመጨረሻው 3 ወር አካባቢ ሲደርስ የሰውነት እብጠት ነገሮች እጅ ላይም እግር ላይም ፊት ላይም ይኖራሉ። ይሄ ኖርማል ነው። ግን መጠኑ ከሌላው ጊዜ ከፍ ያለ መስሎ ከታያችሁ ወይም ቶሎ በአንድ ጊዜ ለውጥ ኖሮ ከታያችሁ በጊዜ ሐኪም ማማከር ይመከራል። የመጨረሻው ደግሞ ወይም አምስተኛው የልጁ እንቅስቃሴ መቀነስ ወይም መቆም ካለ፣ ይሄ የቅድመ ወሊድ ክትትል የምታረጉ እናቶች ካላችሁ አቆጣጠሩን ታውቁታላችሁ። ስለዚህ በዛ አቆጣጠር መሰረት የልጁ እንቅስቃሴ ቢቀንስ ወይም ደግሞ ቢቆም ምንም ጊዜ ሳያስፈልግ ቶሎ ሐኪም ማማከር ያስፈልጋል ማለት ነው። እነዚህ ከብዙ በጣም በጥቂቱ ሰመራይዝ ተደርገው የተወሰዱ ምልክቶች ናቸው። እንደየሁኔታው በጣም ብዙ ምልክቶች አሉ ቶሎ ሐኪም ማማከር የሚጠበቅባቸው። አንዲት እናት በእርግዝናዋ ወራት ላይ ምን ያህል ኪሎ ነው መጨመር ያለባት የሚለውን ነገር ነው የምናወራው ዛሬ። በእርግዝና ጊዜ ያለ የሰውነት ክብደት ለጽንሱም ለእናትየውም ዘላቂ የሆነ ጤና ላይ ብዙ ተጽዕኖ ሊኖረው የሚችል ነገር ነው። ምክንያቱም አሁን በእርግዝና ጊዜ ኤክሰስ የሆነ ዌይትም ጌን ማድረግ እናትየው ከወለደች በኋላ እሱን ነገር ሉዝ ለማድረግ ስትራግል የምታደርግበት ሁኔታ ሊኖር ይችላል። አንደር ዌይት ከሆነች ደግሞ ማለትም ኪሎዋ ከሚፈለገው በታች ከሆነ ደግሞ ጽንሱ ላይም እሷም ላይ ጉዳት ሊያደርስ የሚችልበት ሁኔታ አለ። ስለዚህ አሁን አንዲት እናት በእርግዝናዋ ወራት ላይ ኪሎ ትጨምራለች። ግን ያ ኪሎ ትጨምር ሁሉም ውፍረት ብቻ ወይም ስብ ብቻ ነው ማለት አይደለም። ክብደት ልክ ስትጨምር የጽንሱ ክብደት አለ፣ የማህፀን የሚሰፋበት ሁኔታ አለ። ስለዚህ የሱ ክብደት ይኖራል። የእንሽርት ውሃ አለ፣ የእንግዴ ልጅ አለ። የሰውነቷ ውስጥ ያለው የደም መጠን ከፍ ይላል። እንዲሁም ሰውነቷ ውስጥ ያለው የፈሳሽ መጠን ፍሉድ ሌቭሉም ይጨምራል፣ ጽንሱን አክሙሌት ለማድረግ ማለት ነው። እነዚህ ነገሮች አሉ። የጡት ሳይዝም ይጨምራል። ከዚህ ውጪ ደግሞ የስብ መጠን በተወሰነ ኤክስቴንት ይጨምራል ማለት ነው። እነዚህ ነገሮች ሁሉ ተደምረው ነው በእርግዝና ጊዜ ይህን ያህል ኪሎ ጨመርኩኝ የሚባለው ማለት ነው። አሁን ጤናማ የምንለው ግን ወይም መጨመር ያለበት ለእናትየውም ለጽንሱም ጥሩ የሚሆነው ዌይት ምን ያህል ነው የሚለው ግን አሁን እናትየው ያለችበት የሰውነት ክብደት ላይ ይወሰናል። ወይም ቦዲ ማስ ኢንዴክስ የምንለው የክብደትና ቁመት ንጻሬ ብለን የምንይዘው ማለት ነው። አሰራሩ ቀላል ነው። ክብደትን ለቁመት ስኩዌርድ ማካፈል ነው። ግን የሚያስቸግራችሁ ከሆነ አሰራሩ ቁመታችሁንና ክብደታችሁን ኮሜንት ላይ አስቀምጡልኝና እዛው ላይ እንሰራዋለን። ስለዚህ አሁን መጀመሪያ ላይ ኢኒሺያሊ አንዲት እናት በጣም ቀጭን ብትሆን ቦዲ ማስ ኢንዴክሷ ሲሰራ ከ18.5 በታች ከሆነ ጌን ማድረግ የሚጠበቅባት ከ12 እስከ 18 ኪሎ ድረስ መጨመር ይኖርባታል በእርግዝና ወራት ማለት ነው። ጤናማ ደግሞ ዌይት ያላቸው ኖርማል የሚባለው ዌይት ያላቸው ከ18.5 እስከ 24.9 አካባቢ የሆነ ቦዲ ማስ ኢንዴክስ ያላቸው እናቶች ካሉ ደግሞ ከ11.5 እስከ 16 ኪሎ አካባቢ ድረስ እንዲጨምሩ ሪኮሜንድድ ይሆናል ማለት ነው። አሁን እዚች ጋር ማየት ያለብን አንድ ነጥብ ኢቭን ኦቨርዌይት የሆኑ ቦዲ ማስ ኢንዴክሳቸው ከ25 ከ30 የሆኑና ኦቤስ የሆኑ ራሱ ቦዲ ማስ ኢንዴክሳቸው ከ30 በላይ የሆኑ ጌን እንዲያደርጉት የሚጠበቅ ሰውነት ክብደት አለ። በእርግዝና ወራት ላይ ክብደት መቀነስ መሞከር ሪኮሜንድ አይደረግም፣ የማይመከር ነገር ነው። ምክንያቱም ካሎሪ ኤክስትራ ተጨማሪ ካሎሪ ነው የሚያስፈልገው እንጂ ሰውነት ክብደትን ለመቀነስ ሲባል የሚመጣው ካሎሪ ዲፊሲት በአመጋገብ የሚሆን በኤክሰርሳይዝ የሚሆን ወይም በእንቅስቃሴ የሚሆን የሚመጣው ካሎሪ ዲፊሲት ጉዳት ሊኖረው ስለሚችል እርግዝና ከመምጣቱ በፊት ቀድሞ ሰውነትን ለማስተካከል መሞከር፣ ካልሆነ ግን በእርግዝና ወራት ላይ ሰውነትን ለመቀነስ መሞከር የማይመከር ነገር ነው ማለት ነው። ስለዚህ ኢቭን ኦቤስ የሆኑ ሴቶች እንኳን ከ5 እስከ 9 ኪሎ አካባቢ ድረስ ጌን እንዲያደርጉ ሪኮሜንድ ይደረጋል። ኦቨርዌይት የሆኑት ወይም ቦዲ ማስ ኢንዴክሳቸው ከ25 እስከ 30 አካባቢ የሆነ ሬንጅ ያለው ራሱ ከ9 አካባቢ ኪሎ ድረስ እንዲጨምሩ ሪኮሜንድ ይደረጋል ማለት ነው። 9 አካባቢ ኪሎ
ስለዚህ ሐኪም ደግሞ ማማከር የሚጠበቅብን መቼ ነው የሚለው ጥያቄ ነው። ሌላው ደግሞ በአንድ ወር ውስጥ ከ1 ኪሎ በታች ጌን ብታደርግ ለተከታታይ ወራት ማለት ነው፣ በሳምንት ከ0.25 ኪሎ በታች ማለት ነው። ስለዚህ በወር ውስጥ ከ1 ኪሎ በታች ጌን ብታረግ፣ በሌላኛው ኤክስትሪም ደግሞ ከ3 ኪሎ በላይ ጌን ብታረግ ደግሞ ሁለቱም ሐኪም ማማከር የሚኖርባት ነገር ነው ማለት ነው። ዛሬ የምናወራው በወር አበባ ጊዜ ያለን ህመም እንዴት አድርገን ማስታገስ እንችላለን የሚለውን ነገር ነው። ይሄ ያው የአብዛኛው ሴቶች ችግር እንደሆነ የታወቀ ነው። ስለዚህ በህክምናው ዲስሜኖሪያ በመባል ይታወቃል። ሁለት አይነት አለ በሰፊው ስንከፍለው፣ ፕራይመሪ ዲስሜኖሪያ እና ሰከንደሪ ብለን የምናስበው። ፕራይመሪ ብለን የምናስበው በተፈጥሮ የወር አበባ የመውጣት ሂደት ላይ ያለ ወይም የሚፈጠር ህመም ነው። ሰከንደሪ ግን ከስሩ መታከም ያለበት የሆነ አይነት ችግር ሲኖር ያለ የወር አበባ ህመም ነው ማለት ነው። ስለዚህ ይሄ ህመም በሚኖርበት ታይም ላይ ለማስታገስ ምን እናድርግ? የመጀመሪያው አማራጭ የህመም ማስታገሻ ነው። ፓርቲኩላርሊ ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉት ልክ እንደነ ኢቡፕሩፈን ያሉ አይነት መድኃኒቶችን መጠቀም ይቻላል። ይሄ ያለ ፕሪስክሪፕሽን ከፋርማሲ መግዛት የሚቻል ነገር ነው። ይህንን ልክ የወር አበባ ሊመጣ አካባቢ የሆነ ስሜቶቹ ያሉበት ጊዜ ላይ ጀምሮ ለ2-3 ቀን ህመሙም እየቀነሰ ሲመጣ ለ2-3 ቀን ያህል ኮንስታንትሊ በቀን 3 ወይም በቀን 4 ኮንስታንትሊ መውሰድ ነው፣ ህመሙን ለማስታገስ ማለት ነው። ይሄ መድኃኒት ደግሞ መውሰድ የማትፈልጉ ከሆነ ልክ ወይም ደግሞ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የሚባሉት የጨጓራ ህመምን የማባባስ ቴንደንሲ ስላላቸው ይሄ የጨጓራ ህመም ካለባችሁ ደግሞ ሌላኛው ናቹራል ሪሜዲ ማድረግ የሚቻለው ደግሞ ሙቀት አፕላይ ማድረግ ነው። ይሄ ለምሳሌ ሞቅ ያለ ውሃ ወይም ለብ ያለ ውሃ በሃይላንድ ወይም በሆነ እቃ ነገር አድርጎ የታችኛው የሆድ ክፍል ላይ ሙቀቱን አፕላይ ማድረግ ማለት ነው። ሙቀት እንደነ ኢቡፕሩፈን ከነ ኢቡፕሩፈን ልክ ህመምን የማስታገስ ቴንደንሲ ያለው፣ ከነ ፓራሲታሞል የመሳሰሉት የህመም ማስታገሻዎች ደግሞ የተሻለ ህመምን የማስታገስ ቴንደንሲ ያለው ማለት ነው። አንዱን ኢንዲቪጁዋሊ ለየብቻው ማለት ኢቡፕሩፈንን ለብቻው ወይም ሂቱን ለብቻው ተጠቅማችሁ ሪሊፍ ከሌለው ሁለቱንም ደግሞ ኮምባይን አድርገው መጠቀም ይቻላል። ስለዚህ ኢቡፕሩፈን እየተወሰደ at the same time ሂቱን አፕላይ ማድረግ ማለት ነው። ሁለቱ ኮምባይንድ ሲሆኑ አንድ ላይ ሲሆኑ የተሻለ ህመምን የማስታገስ ቴንደንሲ አላቸው። ሌላኛው አማራጭ ደግሞ ምንድነው? at the same time እርግዝናን መከላከል ደግሞ የምትፈልጉ ከሆነ ኮምባይንድ ኮንትራሴፕቲቭ የሚባሉት ኮመንሊ ቾይስ በመባል የሚታወቀውን የእርግዝና መከላከያ መውሰድ የማህፀን ግድግዳን ሳሳ እንዲል የማድረግ ቴንደንሲ ስላለው በወር አበባ ጊዜ የሚመጣው ህመም ሞር የቀነሰ ነው። ኮምፕሊትሊ ደግሞ ህመሙ በጣም የሚያስቸግራችሁ ከሆነና የወር አበባን ማትፈልጉ ከሆነ ደግሞ ኤክስቴንድድ ዩዝ የሚባል አለ። ምንድነው? ቾይሱን ይሄ የእርግዝና መከላከያውን አይረኗን ወይም ቡኒዋን በመተው ነጩን ብቻ ኮንቲኒየስሊ መውሰድ ማለት ነው። ይሄ የወር አበባ እንዳይመጣ ኮምፕሊትሊ እንዲቀር የሚያደርግበት ሁኔታ አለ። እንደዚህም አድርጎ መጠቀም ይቻላል። ሌላኛው ደግሞ ለረጅም ጊዜ እርግዝናን መከላከል ከፈለጋችሁና at the same time የወር አበባ ህመም የሚያስቸግራችሁ ከሆነ ሆርሞን ያለው ማህፀን ውስጥ የሚቀመጥ የፕሮጀስትሮን ያለው ማህፀን ውስጥ የሚቀመጥ የእርግዝና መከላከያ at the same time ዲስሜኖሪያን ወይም የወር አበባ ጊዜ የሚመጣ ህመምን የመቀነስ ቴንደንሲ ስላለው ምርጫችሁ ላይ እሱን ኮንሲደር ታደርጋላችሁ ማለት ነው። ነገር ግን እነዚህ ነገሮች ተጠቅማችሁ መድኃኒቱንም ወስዳችሁ ሂት አፕላይ አድርጋችሁ ከ2-3 ሳይክል ውስጥ ምንም አይነት ለውጥ ከሌለው ፕላስ ደግሞ ህመሙ ግሬዱ ከ9-10 የሆነ ምንም አይነት ስራ የማያሰራ ከሆነ ሃይሊ ላይክሊ የሚሆነው ሰከንደሪ ኮዞች ወይም መታከም ያለባቸው እንደ ኢንዶሜትሪዮሲስ፣ የማህፀን እጢ የመሳሰሉ ነገሮች ሊኖሩ ስለሚችሉ ሐኪም ጋር ሄዶ መታየት የተሻለ አማራጭ ይሆናል ማለት ነው። ከእንግዲህ ወዲህ በወር አበባ ህመም መሰቃየት ቀረ። ጥናቶች እንደሚያሳዩት ከ60-90% የሚያሉ ሴቶች በከባድ የወር አበባ ህመም ይሰቃያሉ። እናም አሁን የምነግራችሁን ነገሮች በቀላሉ በማድረግ የወር አበባ ህመምን ያለምንም ማስታገሻ መድኃኒት መቀነስ ይቻላል። አንደኛ፣ ከ15-30 ለሚሆን ደቂቃ በታችኛው የሆድ ክፍል ላይ ኢቲንግ ፓድ ወይም የማሞቂያ ፓናሎችን መጠቀም። ይህም ወደ ሆድ የሚሄደውን የደም መጠን በመጨመርና የሆድ ጡንቻዎችን በማላላት የህመም ስሜትን ይቀንሳል። ሁለተኛ፣ እንደ ቻይልድ ፖዝ፣ ፌታል ፖዝ እና ኒ ቱ ቼስት ፖዝ የሚባሉትን ቦዲ ፖዚሽኖች በህመም ጊዜ መጠቀም። እነዚህም የታችኛውን የሆድ ጡንቻ በማላላትና በጀርባ አጥንታችን ላይ ያለውን ጫና በመቀነስ የወር አበባ ህመምን እንዲቀንስ ያደርጋሉ። ሶስተኛ፣
የወር አበባ ከሚመጣበት 2 ወይም 3 ቀን ቀደም ብለው እንደ ዝንጅብል፣ እርድ፣ ቅርንፉድና ጥቁር ቸኮሌቶችን መጠቀም። በተጨማሪም ስብ ያልበዛበትና በአትክልት የበለጸገ የአመጋገብ ስልትን መከተል። ይህም የሆርሞን መጣጣምን በማምጣት የህመም ስሜት እንዲቀንስልን ያደርጋል። ራስ ምታት ካላችሁ ፔንኪለር ከመውሰዳችሁ በፊት የትኛው አይነት ነው ብላችሁ ጠይቁ። ለፊት ላይ የሚይዛችሁ ከሆነ ቴንሽን ሄዴክ እንለዋለን። እሱ የሚመጣው ደግሞ እንቅልፍ በማጣት ካፌን በማብዛት እና ስትረስ ሲበዛ ነው። ስለዚህ ኢንስታንት ሪሊፍ ከፈለጋችሁ ሆት ሻወር መውሰድ፣ ቡና መቀነስ እና ጭንቀትን መቀነስ እና በቂ እንቅልፍ ማግኘት፣ እነዚህ መፍትሄዎች ይሆናሉ። ከፍሎ የሚያማችሁ ከሆነ ብርሃን ሲበዛ፣ ድምፅ ሲበዛ የሚባባስ አይነት ህመም ከሆነ ደግሞ ማይግሬን ሄዴክ እንለዋለን። ይሄኛው ደግሞ አንዳንድ ጊዜ ማቅለሸሽ እና ማስመለስ ይኖረዋል። ከዛ በተጨማሪ ደግሞ እስከ 3 ቀን ድረስ ሊቆይ ይችላል። ስለዚህ ይህንን እረፍት በማድረግ የሚያባብሱትን ነገሮች በመቀነስ እና ከዚህ አልፎ ደግሞ የሚመጣ ከሆነ እንደ ፓራስታሞል አይነት መድኃኒቶችን በመውሰድ ማስታገስ ይቻላል። ሌላኛው ደግሞ ኦክሲፒታል ሄዴክ ነው የምንለው ወይም የጭንቅላታችን የኋለኛው ክፍል ላይ የሚሰማን የራስ ምታት አይነት። ይሄኛው በአብዛኛው ጊዜ ከደም ግፊት ጋር ተያይዞ ይመጣል። ስለዚህ መጀመሪያ የምታደርጉት ሄዳችሁ የደም ግፊታችሁን ቼክ ማድረግ ነው። እሱ ኖርማል ከሆነ ደግሞ እዛ አካባቢ የሚገኙ ጡንቻዎች ተሳስረው ሊሆን ስለሚችል ማሳጅ ማድረግ፣ ኮልድ ሻወር መውሰድ እና እረፍት ማድረግ ያንንም ሪሊፍ ይሰጣችኋል። አራተኛው ደግሞ ክለስተር ሄዴክ የምንለው ነው። ይሄኛውን በአንድ ሳይድ ሲሆን ነገር ግን ከአይናችን በስተጀርባ በጣም የሚያም አይነት የራስ ምታት ነው። ይህ የራስ ምታት አይነት ከሌሎቹ ለየት የሚያደርገው አይናችን ሊቀላ ይችላል፣ እንባ ብለን ልናፈስ እንችላለን፣ አፍንጫ መተፋፈን የመሳሰሉት ነገሮች ሊኖሩ ይችላሉ። ስለዚህ ይሄኛው ደግሞ በአብዛኛው የሚፈጠረው ጠዋት ልክ ከእንቅልፋችን ስንነሳ ነው። ብዙ ጊዜ በዛ ሰዓት ማድረግ ያለብን ነገር ምንድን ነው? መስኮት መክፈትና መናፈስ፣ ፊት መታጠብ፣ ኮልድ ሻወር መውሰድ፣ እነዚህ ነገሮች ይጠቅማሉ። መጨረሻው ደግሞ አናት ላይ የሚሰማን አይነት የራስ ምታት አይነት ሲሆን ይሄኛው አብዛኛውን ጊዜ ከዲሃይድሬሽን ጋር ወይም በቂ ውሃ ካለመጠጣት ጋር፣ በቂ ምግብ ካለመመገብ ጋር ተያይዞ ሊመጣ የሚችል ስለሆነ በቂ ውሃ ጠጡ፣ ምግብ ብሉ። እነዚህ ነገሮች ሁሉ አድርጋችሁ ራስ ምታታችሁን ማይተዋችሁ ከሆነ ሐኪማችሁን ማማከር እንዳትረሱ። ባለፈው ያሳየኋችሁን ኦራኩዊክ ኤችአይቪ ሰልፍ ቴስት ወይም ደግሞ የቤት ውስጥ የኤችአይቪ መመርመሪያ እንዴት መጠቀም እንችላለን። ባለፈው እንደነገርኳችሁ ምንም አይነት ደምም ሆነ ምንም አይነት መርፌ አይጠቀምም። ምርመራውን ከመጀመራችሁ በፊት ማድረግ ያለባችሁ ነገር ከ30 ደቂቃ በፊት መብላት ማቆም፣ መጠጣት ማቆም፣ አለማጨስ፣ ጥርስ አለመቦረሽ ያስፈልጋል። ኪቱ ይህንን የሚመስል ሲሆን መጀመሪያ ስትከፍቱት እዚህ ጋር መክፈቻ ምልክቱን ያሳያችኋል። እንደዚህ ትከፍቱታላችሁ። ከዛ ውስጥ ያለውን ነገር ቀስ ብላችሁ ታወጡታላችሁ። መጀመሪያ የምታገኙት 2 ወረቀቶች ነው። እነዚህ ወረቀቶች በአማርኛና በእንግሊዝኛ የተቀመጡ ኢንስትራክሽን ወይም ደግሞ ያጠቃቀሙንና የፕሮዳክቱን መረጃ ይነግሯቸዋል። ፈሳሹን የምታስቀምጡበት ማስቀመጫ እና 2 የሚከፈቱ ላስቲኮች ታገኛላችሁ። መጀመሪያ ፈሳሽ ያለበትን ትከፍቱታላችሁ። ካወጣችሁት በኋላ እዚህ ላይ እንዳይደፋ አድርጋችሁ ትሰኩታላችሁ። ከዛ በኋላ ላይ ያለውን ክዳን ትከፍቱታላችሁ። መመርመሪያውን ታወጣላችሁ። በጥርሳችሁና በጉንጫችሁ መሃል በደንብ አድርጋችሁ እንደዚህ ብረሽ ታደርጉታላችሁ። ከዛ መጨረሻ ላይ መልሳችሁ ይሄንን እዚህ ውስጥ ትነክሩታላችሁ። ከዛ በኋላ ለ20 ደቂቃ ያህል ትጠብቁታላችሁ። ደቂቃ ጠብቃችሁት ውጤታችሁን ካያችሁት በኋላ ውጤታችሁ ላይ ምንም አይነት መስመር ከሌለ በትክክል የተሰራ ስላልሆነ መድገም ይኖርባችኋል። መስመሩ ግን 1 ብቻ ከሆነ ይሄ የሚያሳየው ውጤቱ ኔጌቲቭ እንደሆነ ነው። መስመሩ ደግሞ 2 ከሆነ ይሄ የሚያሳየው ደግሞ ፖዚቲቭ እንደሆነ ነው። ግን ይሄንን ስታዩ መደንገጥ የለባችሁም። በአቅራቢያችሁ ወደሚገኝ የሕክምና ማዕከል ሄዳችሁ ድጋሚ ብታረጋግጡት ጥሩ ነው። ይሄ ምርመራ አንቲቦዲ የሚያስፈልገው ስለሆነ በቅርቡ ከሆነ የተጋለጣችሁት ከ3 ወር በኋላ ደግማችሁ መመርመር ይኖርባችኋል። ይህንን መመርመሪያ እዚህ ጋር በማስቀምጥላችሁ ፋርማሲዎች ሄዳችሁ ማግኘት ትችላላችሁ። ከእግር ጀርባ የሚወጣው እዚህ ጋር የምታዩት ነገር ብዙ ሰዎች ላይ አይታችሁ ሊሆን ይችላል፣ እራሳችሁም ላይ ኖሮ ሊሆን ይችላል። ይህ ምንድን ነው? ይህ በሕክምና ቫሪኮስ ቬን የሚባል ሲሆን ቫሪኮስ ቬን ማለት ያበጡና የተጠማዘዙ ደም ስሮች ናቸው። በመሬት ስበት ምክንያት ወይም ግራቪቲ እግራችን ወደ ልባችን ደምን ቀጥታ ለመላክ በጣም ይከብዳል። ስለዚህ ኔቸር ምን ፈጥሯል? እዚህ ከእግራችን ወደ ልባችን የሚወስዱ ደም ስሮች ላይ ቫልቮች አሉ። እነዚህ ቫልቮች ደም ተመልሶ ወደታችን እንዳይወርድ ይጠብቃሉ። ሌላው ደግሞ ምንድነው? የእግሮቻችን ጡንቻዎች በተራመድና በተንቀሳቀሱ ቁጥር እነሱ ጡንቻዎች ደግሞ እየጨመቁ የበለጠ ደም ከእግራችን ወደ ልባችን እንዲሄድ ያገለግላሉ ማለት ነው። የተለያዩ ምክንያቶች ቫልቮች ስራቸውን በደንብ የማይሰሩ ከሆነና በደንብ የማይዘጉ ከሆነ ግን ደም ስሮች እያበጡና እዚህ ጋር እንደምታያቸው እየተጠማዘዙ ይመጣሉ ማለት ነው። ለዚህ የሚያጋልጡ ነገሮች ምንድናቸው? አንደኛ ነገር ጾታ ነው። ሴት መሆን ለዚህ የመጋለጥ ቻንስን ይጨምራሉ። ሌላው ደግሞ እድሜ ነው። እድሜ በጨመረ ቁጥርም እነዚህ ቫልቮች
እየላሉ ሊሄዱ ይችላሉ። በስራ ምክንያትም ለረዥም ሰዓት የሚቆሙ ሰዎች፣ እርግዝና ወቅት እንዲሁም ደግሞ ከፍተኛ ክብደት ያላቸው ሰዎች በዚህ ነገር ይጠቃሉ። ምልክቱ እንደዚህ አይነት ነገር ከእግራችሁ ጀርባ ልታዩ ትችላላችሁ። ለብዙ ሰዓት ስትቆሙ ህመምና አለመመቸትን ይፈጥራል። ትንሽ የተባባሰ በመጣ ቁጥር ደግሞ የቆዳ ቀለምን መቀየር፣ እዛ አካባቢ መድማትና ቁስለትንም ሊፈጠር ይችላል። ደግሞ ወደታች በተመለሰ ቁጥር የደም መርጋት ሊፈጠር ይችላል። ይሄ ደግሞ የተለያዩ ችግሮችን ይፈጥራል። የእግርም ማበጥ ይመጣል ማለት ነው። ህክምናው እንዳለበት ስቴጅ የተለያየ ሲሆን መጀመሪያ ብዙ ጊዜ የሚደረገው ህክምና ምንድነው? ጠበቅ ያለ ስቶኪንግ ወይም ደግሞ ኢላስቲክ ባንዴጅ የሚባለውን እግር ላይ በመጠቀም ደም ወደ ላይ እንዲመለስ ማገዝ ማለት ነው። ሌላ ህክምናዎች ደግሞ እንደ ስክሌሮቴራፒ፣ ሌዘር ቴራፒ እንዲሁም ደግሞ አንዳንድ ጊዜ ቀዶ ጥገና ሊያስፈልግ ይችላል። በቤታችሁ ናችሁ ልታደርጉት የምትችሉት ነገር ደግሞ ምንድነው? አንደኛ ነገር ለብዙ ሰዓት የምትቆሙ ከሆነ ለመንቀሳቀስ መሞከር፣ ቤት ውስጥ ስፖርት መስራት፣ ሲጋራ ማጨስ ማቆም፣ እንዲሁም ደግሞ አንዳንድ ጊዜ ዝም ብላችሁ ስትቀመጡ ወይ ስትተኙ ከእግራችሁ ስር ትራስ አድርጋችሁ እግራችሁን ከፍ አድርጋችሁ መቀመጥ ናቸው። በግንኙነት ወቅት ኮንዶም ቢቀደድቦ፣ ጾታዊ ጥቃት ቢደርስቦ ወይም ደግሞ በስህተት በኤችአይቪ በተበከለ ስለታማ ነገር ጉዳት ቢደርስቦ ምን ማድረግ አለበት? ይሄ ካጋጠሙ በመጀመሪያዎቹ 72 ሰዓታት ወደ ህክምና ማዕከል መሄድ ይኖርቦታል። እዛም የኤችአይቪ ምርመራ ማድረግ ይኖርብናል። ይህም ከዚህ በፊት ኤችአይቪ እንዳለብን ለማወቅ እንጂ በ72 ሰዓታት ውስጥ የኤችአይቪ ኢንፌክሽን መያዙ አይታወቅም። ከዛም ፔፕ ወይም ፖስት ኤክስፖዠር ፕሮፊላክሲስ የሚባለው መድኃኒት መጀመር አለበት። ይህ መድኃኒት በ72 ሰዓታት ውስጥ መጀመር አለበት። ከዛም ቀደም ባለ ሰዓት ከጀመርነው የመከላከል አቅሙ ይጨምራል። ለ28 ቀናትም በትክክል መወሰድ ይኖርበታል። 100% ባይከላከልም ብዙ ጥናቶች ከ80 እስከ 90% የኤችአይቪ ኢንፌክሽንን መከላከል እንደሚችል ያሳያሉ። መድኃኒቱን ከጨረስንና ከ3 ወር በኋላ ምርመራ በማድረግ ይህ መድኃኒት ውጤታማነቱን ማረጋገጥ ይኖርብናል። ይህ መድኃኒት ሁሉም ሰው መውሰድ ይችላል ማለት አይደለም። ይህን መውሰድ የሚችሉት በኤችአይቪ ፖዚቲቭ በሆነ ሰው ደም የተበከለ ስለታማ ነገር የቆረጣቸው ሰዎች ወይም ከቫይረሱ ጋር ከሚኖር ሰው ጋር የሚደረግ ጥንቃቄ ያለው ግንኙነት ወቅት ኮንዶም ከተቀደደ ነው።